ሥርዓተ ቅዳሴ ምዕራፍ 6 ሚ መጠን ግርምት ዛቲ ዕለት ዕለተ ቅዳሴ ናት። ይህች ዕለት ምንኛ ምን ያህል ግርምት ናት። አንድም ሚ መጠነ ትገርም ምንኛ ምን ያህል ትገርማለች። አንድም ሚ መጠን ዘትገርም ምንኛ ምን ያህል የምትገርም ናት። ወእጽብት ዛቲ ሰዓት ይህች ሰዓት ምንኛ ምን ያህል እጽብት ናት። እንተባቲ ይወርድ መንፈስ ቅዱስ እመልዕልተ ሰማያት ወይጼልሎ ለዝንቱ መሥዋዕት ወይቄድሶ ህብስቱን የሚለውጥባት የሚያከብርባት መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህች ዕለት ይህች ሰዓት ምንኛ ምን ያህል ግርምት ናት። ይጼልልዎ ማለቱ መንፈስ ቅዱስ የሚወርድ በአምሳለ ርግብ ነውና። በጽሙና ወበፍርሃት ቁሙ ልቡናችሁን ባለማባከን በእግራችሁ ወዲያና ወዲህ ሳትሉ በዓይናችሁ ግራና ቀኝ ሳታዩ የሰማያዊ ንጉሥ መንፈሳዊት አውድ ናት። የሰማያዊ ንጉሥ መንፈሳዊት አውድ ናት። ባላወቅነው ኃጢአት እንቀሰፋለን ብላችሁ ቁሙ። ወጸልዩ ከመሰላሙ ለእግዚአብሔር ያሃሉ ምስሌየ ወምስለ ኩልክሙ የእግዚአብሔር ፍቅሩ ረድኤቱ በእኔም በእናንተም ያድርብን ዘንድ ጸልዩ። ይህ አሜን ሕዝቡ በእውነት ይደርብን ይበሉ። ይህ በአሃዱ ሃሌሉያ ሃሌሉያ የያሬድ ነው፣ አይተረጎምም። እመቦ ብእሲ እምእመናን ዘወአ ቤተ ክርስቲያን በጊዜ ቅዳሴ በቅዳሴ ጊዜ ከምእመናን ወገን ወደ ቤተ ክርስቲያን የገባ ቢኖር ወሰምአ መጻሕፍተ ቅዱሳተ ንጹሐት ክቡራት መጻሕፍት ሲነበቡ ሰምቶ ወኢተአገሰ ደጅ ባይጸና። አንድም ወኢሰምአ ይላል ባይሰማ ደጅ ባይጠና ባይታገስ። ርኩሳት መጻሕፍተ ጥንቆላ አሉና ከነዚያ ሲለይ ንጹሐት ምኑናት መጻሕፍተ ደብዳቤ አሉና ከነዚያ ሲለይ ክቡራት አለ። እስከ ይፈጽሙ ጸሎተ ወቅዳሴ ጸሎተ ቅዳሴ ጸሎተ ወቅዳሴ ይላል። የቅዳሴው ጸሎት አንድም መላው ጸሎት የቅዳሴ ጸሎት እስኪፈጸም ደጅ ባይጠና ይትጻእ እምቤተ ክርስቲያን እስከ ይትፌጸም ጸሎተ ህትመት ዘእንበለ ይርከብከ ምክንያተ ሕማም ወማኮ ምክንያተ ፍኖት እንዲል። ወኢተመጠወ እምቁርባን ይሰደድ እምቤተ ክርስቲያን ሲቻለው ባይቆርብ ከቤተ ክርስቲያን ይውጣ። አንድም እምቢተኛ ነውና ከምእመናን ይለይ። መሲሐዊ ዘይነስ እምቁርባን እንዘይት ካሃሎ ይከውን ከመዘይተ ጠምቀ እምድኅረ ተጠምቀ እንዲል። ይህንም እስከ ይንየስህ ወይትአመን ኃጢአቶ ይለዋል በፈውስ መንፈሳዊ። እስመ አማሰነ ሕገ እግዚአብሔር ኦሪት ወንጌልን አፍርሷልና። ወይተመጠወ ወአስተሐቀረ ቁመተ ቅድመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ነፍስና ሥጋን ፈጥሮ በሚገዛ አንድም ነፍስና ሥጋን አዋህዶ አስነስቶ በሚፈርድ በሰማያዊ ንጉሥ በክርስቶስ ፊት መቆምን ንቋል አቃሏልና። ወኢተአገሰ በል
ከመዝ መሃሩነ ሐዋርያት በአብጥሊሶሙ ሐዋርያት በሲኖዶስ ዘንተ እንደማለት ነው። ይህን አስተማሩን። ይህ የመጣ ከዚያ ነውና አንድም እንዲህ አድርገው አስተማሩን። ይህን የመሰለውን ሁሉ ነው። ህየንተ እመቦ ብእሲ እምትንሣኤ እስከ በዓለ 50 በእመቦ ብእሲ ቦታ አንድም በእመቦ ብእሲ ፈንታ ከትንሣኤ እስከ በዓለ 50 ይህን ይበሉ። በአሃዱ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት ለዘተንሥአ እሙታን በመንክር ኪን 3 ጊዜ ይበል። ይህ የያሬድ ነው፣ አይተረጎምም። ይካ እንዘ የአውድ ምስለ አኮቴተ ቁርባን ቄሱ ከህብስቱ ላይ እጁን ረቦ እየዞረ ተዘከር እግዚኦ እለ አቅረቡ ለከ ዘንተ ቁርባነ፣ አቤቱ ይህን መሥዋዕት ያቀረቡልህን ሰጮቹን ወእለሂ አምጽኡ በእንቲአሆሙ ከሳቸው ከነሱ ተቀብለው ያመጡትን አምጮቹን አስብ። ሀቦሙ ለኩሎሙ አስፎሙ ዘበሰማያት ለሁሉም ዋጋቸውን ስጣቸው፣ በሰማያዊ ክብር ለመኖር ይበል። ወፈድባደሰ ለገብርከ ዘአምጻ ለከ በዛቲ ዕለት ተወከፎ ሀቤከ፣ ራሱን አርቆ ተናገረ። ይልቁንም በዚህች ዕለት ያቀረብሁትን የኔን መሥዋዕት ተቀበለኝ። በከመ ተወከፍከ ቁርባነ አቤል ጻድቅ፣ የአቤልን መሥዋዕት ወነጸረ ላይለ አቤል ወላይለ መሥዋዕቱ ይለዋልና። ወመሥዋዕተ አቡነ አብርሃም፣ የአባታችን የአብርሃምን መሥዋዕት ወክልኤ ጸራይቀ መበለት፣ ጸሪቀ መበለትን እንደተቀበልህ ጌታ በቤተ መቅደስ አፍሳዣ ተቀምጦ ወንጌልን ሲያስተምር ወርእየ አብዕልተ ዘከመ ያበውኡ መባቆሙ ውስተ ሙዳየ ምጽዋት ይላል። መባዕ የሚሰጡ ብዙ ባለጸጎች ሲመጡ አየ። ወመጻት አሃቲ መበለት፣ አንዲት ድሃ ሴት መጣች። ወአብአት ክልኤ ጸራይቀ ዘይብልዎ ቆንደራጢስ፣ በአንድ ልሳን ጸራይቅ በአንድ ልሳን ቆንደራጢስ 2 ሻሜ መሃልቅ ሰጠች። አንድም ጸራይቅ ያለውን አንድ አድርጎ ቆንደራጢስ አለው። አንድም 2 የሙርኝ እንጀራ አገባች። ዝብለ ብርት ይለዋል በአገራቸው፣ ዝብለ ብርት ይለዋል በአገራቸው ሁሉ ይሸጣልና በዝብለ ብርት የተገዛ ነው። አማን ብለክሙ ከመዛቲ መበለት አብዝሃት አብኦ እምኩሎሙ እለ አብኡ መባዓ፣ ከውስጡ እለ አብኡ መባዓ ከሰጡ ሰዎች ይልቅ ይህች ድሃ ብዙ ሰጠች ብዬ እንደሰጠች በእውነት እነግራችኋለሁ። እስመ ኩሎሙ እለ አብኡ እምተረፎሙ አብኡ፣ እኒያ ከብዙ ገንዘባቸው ጥቂት ሰጥተዋልና። ወይእቲሰ እምተጽናሳ ኩሎ ዘባቲ አብአት፣ እሷ ግን ያላትን ሁሉ ገንዘቧን ሰጠች ብሎ አመስግኗታልና። ከማሁ ተወከፍ አምሃሆሙ ለአግብርቲከ፣ የነሱን እንደተቀበልህ አቤቱ ባሮችህ አገልጋዮችህ ያቀረቡትን መሥዋዕታቸውን ዘብዙህ ወዘውሁድ ዘህቡእ ወዘገሃድ፣ ብዙውን ጥቂቱን የተሰወረውን የተገለጸውን መባቸውን ተቀበል። ዘብዙህ ወዘገሃድ ዘህቡእ ወዘውሁድ ነው። ዘብዙህ ከ10 አንዱን፣ ዘገሃድ ከበዛ ዘንድ የግድ ይገለጻልና። ዘውሁድ
ዘእንፈቃድየ እሰውእ ለከ ያለው ከዘጠኝ አንዱን ዘህቡ ካነሰ ዘንድ የግድ ይሰወራልና። ወምላእ አብያቲሆሙ እምኩሉ ሰናያቲከ በረከተ ሥጋውን ሰጥተህ ወርቁን ብሩን ቤታቸውን ምላላቸው። አንድም በረከተ ነፍስን ሰጥተህ ጸጋውን ክብሩን ሰውነታቸውን ምላ። ወበከመ ተዘከሩ ስመከ ቅዱሰ በዲበ ምድር በዚህ ዓለም አቡነ ዘበሰማያት ብለው እንዳሰቡህ መጠን ተዘከሮሙ በውስተ መንግሥትከ ዘበሰማያት በዚህ ዓለም አቡነ ዘበሰማያት ብለው እንዳሰቡህ መጠን ተዘከሮሙ በውስተ መንግሥትከ ዘበሰማያት በመንግሥተ ሰማያት ንዑ ሀብየየ ብለህ አስባቸው። በዝየኒ ኢትህድጎሙ ለዓለም በዚህ ዓለም ሳሉ እስከ ዕለተ ሞት አትለያቸው አስባቸው። ይህ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡእ ረቂቅ መና ያለባት መሶበ ወርቅ አንቺ ነሽ። ምሳሌ እንዳለፈው ህብስት ዘወረደ እምሰማያት አኮ ሙሴ ዘወሃበክሙ ውእተ ህብስተ እንዳለው ያይደለ ከሰማይ የወረደ ህብስት ወሃቤ ሕይወት ለኩሉ ዓለም አበዊክሙሰ መና በልዑ በገዳም ወሞቱ እንዳለው ያለ አይደለም። ለዓለም ሁሉ ድህነትን የሚያድል መና ለዓለም ሁሉ ድህነትን የሚያድል መና ያለውን ህብስት ዘወረደ መና ያለውን ህብስት ዘወረደ ብሎ ገለጠው። ወእምዝ በርጡብ እዴሁ ይንሳእ ካህን ህብስተ ወይመዝምዞ ላይለ ወታሕተ ወእምቅድመ ኩሉ ይትሐጸብ እዴሁ ወያይቢስ ብሎ ነበርና ከዚህ በኋላ በርጥብ እጁ ህብስቱን አንስቶ እንዘይብል ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ለመለወጥ ገጸ ረድኤትህን እሻለሁ ወይትሚት ገጸከ ምኔ ከኔ አታርቅ እያለ ላዩን ታቹን ይመዝምዘው። ዮሐንስ ጌታን ለማጥመቁ ምሳሌ ነው። ገጸከን 3 ጊዜ መላልሶ መናገሩ ለአጠይቆተ አካላት ነው። ወይትትገሃስ እምገብርከ ተምኢአከ ፈርደህ ከኔ ከባሪያህ አትለይ። ረዳኤ ኩነኒ ወይትግድፈኒ ለመለወጥ ረዳት ሆነኝ አትለየኝ። ወኢትታየየኒ አምላኪየ ወመድኃኒየ መስዋዕቱን ለውጥልኝ እንጂ ቸል አትበለኝ። ይካ አውሎግዮስ ክቡር ጌርዮስ አረጋዊ ዘይደልዎ ክብር ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ መድኃኒት የሕያው የእግዚአብሔር አንድም የእግዚአብሔር አብ የባሕሪ ልጁ ሕያው ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባሕሪ አንድ ባሕሪ የሆነ ማለት ነው። አግዮስ ቅዱስ ማለት ነው። ማንጦን ቅዱሰ ቅዱሳን ማለት ነው። ፓንዋ ማንጦን አምላካ ማልክት ማለት ነው። አላቲኖን በአማን አሜን በእውነት ንጹሐ ኩለንታ እምነውር ማለት ነው። አሜን በእውነት ንጹሐ ኩለንታ እምነውር ማለት ነው። አንድም አውሎግዮስ ቅዱስ ማለት ነው። ጌርዮስ ቅዱሰ ቅዱሳን ማለት ነው። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው እንዳለፈው ነው። አግዮስ ክቡር ማለት ነው። ማንጦን ክቡረ ክቡራን ማለት ነው።
ፓንዋማንጦን አላቲኖን በአማን አሜን። ትርጓሜው እንደፊተኛው ነው። አንድም አውሎግዮስ ቅዱሰ ቅዱሳን ማለት ነው። ጌርዮስ ክቡር ማለት ነው። ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው አይለወጥም። አግዮስ ክቡረ ክቡራን ማለት ነው። ማንጦን አምላከ አማልክት ማለት ነው። ፓንዋማንጦን ንጹሐ ኩለንታ እምነውር ማለት ነው። አላቲኖን በአማን አሜን። አረጋዊ ዘይደልዎ ክብር ማለት ነው። ወካይበ ይበል እንዘይሃትም በእራሁ በትእምርተ መስቀል ዳግመኛ እጁን አመሳቅሎ በመሃል እጁ ክርስቶስ አምላክነ ዘበአማን እተብ በየማንከ ወባርክ በእዴከ ወቀድስ በኃይልከ ወአጽንዕ በመንፈስከ። የማንከ እዴከ ኃይልከ መንፈስከ አንድ ወገን ነው። አቤቱ ፈጣሪያችን ክርስቶስ በስልጣንህ አክብረህ ለውጠህ ስጠን እያለ በመሃል እጁ ያትን የተጸፍኦ መልታይት ምሳሌ ነው። ዝንቱ ህብስት ይኩን ለስርየተ ኃጢአተ ሕዝብከ አሜን። ይህ ህብስት የሕዝቡ ኃጢአት ማስተስረያ ይሁን ብሎ አንድም የኃጢአት ማስተስረያ ይሆን ዘንድ እተብ ወእምዝ ይትመጦ ንፍቅ በማህፈድ። ከዚህ በኋላ በሰሜን ደጅ መንበር ውስጥ ለውስጥ ንፍቅ ቄስ በማህፈድ ይቀበለው። ወይበል ኢየሱስ ክርስቶስ ሊቀ ካህናት በከመ ገነዙከ ዮሴፍ ወኒቆዲሞስ በልብሰ ሰንዱናት ወአፈዋት። ሲቀበል አስታራቂያችን ኢየሱስ ክርስቶስ ዮሴፍ ኒቆዲሞስ በድርብ በፍታ ሽቱ እየረበረቡ እንደገነዙህ ልጥስ እንዳይልባቸው በድርብ በፍታ ገንዘውታልና። ወሰመርከ ሎሙ ወደህ እንደተቀበልህላቸው ከማሁ ስመር ለነ ወደህ ተቀበልልን ብሎ ይቀበል። ወይመጥወ ለካህን እንተ ውስጥ በደቡብ ደጅ በመንበሩ ውስጥ ለውስጥ ለሰራዩ ቄስ ይስጠው። ወንዘ ይትሜጠወ ሰራዩ ቄስ ሲቀበለው ይበል ቅዳሴ ውኩፍ ወአኮቴት ወእበይ ለስርየተ ኃጢአት እምኀበ እግዚአብሔር አብ አሜን። ኃጢአት ለማስተስረይ የሚያከብሩት የሚለውጡት የሚቀበሉት የሚያቀብሉት ሥጋ ከእግዚአብሔር አብ ከተገኘ ከእግዚአብሔር ወልድ የተገኘ ነው። አንድም ስርየትን እምኀበ እግዚአብሔር አለ። ከእግዚአብሔር አብ የተገኘ የኃጢአት ማስተስረያ የሚሆን የሚያከብሩት የሚለውጡት የሚቀበሉት የሚያቀብሉት ይህ ህብስት ነው። ኃይል ወበረከት ኃይል በረከተ ሥጋ በረከተ ነፍስ ወብርሃን አብይ ደገኛ እውቀት ወቅዳሴ ለዛቲ ቤተ ክርስቲያን በቁሙ የቤተ ክርስቲያን አንድም የምእመን መክበሪያ የሚሆን ህብስት ይህ ነው። ወእምዝ ይኡድ አሃደ ጊዜ ሀበ ታቦት። ይህን ከደገመ በኋላ ታቦቱን አንድ ጊዜ ይዙር። ማህቶት ቅድሜሁ መብራት የያዘ ዲያቆን በፊቱ ወዲያቆን ድህሬሁ ሰራይ ዲያቆን መስቀሉን ይዞ በኋላ ሆኖ አንድ ጊዜ ይዙር። መብራት የያዘ ዲያቆን የዮሐንስ መጥምቅ ዝንቱ ውእቱ ማህቶት ዘያበርህ ወየሃቱ ይለዋልና። ቄሱ የጌታ መስቀል የያዘ ዲያቆን የእስጢፋኖስ ምሳሌ በኋላ መሆኑ ከጌታ ቀጥሎ ከሐዋርያት አስቀድሞ መከራ የተቀበለ ነውና። እንዘ ይብል እግዚአብሔር አምላክነ ዘተወከፍከ ቁርባነ አብየል በውስተ በዱ። ፈጣሪያችን እግዚአብሔር በምድረ በዳ የሰዋውን የአብየልን መሥዋዕት ወለኖህ በውስተ ታቦት ከመርከቡ ከወጣ በኋላ የሰዋውን የኖህ መሥዋዕት ወለአብርሃም በውስተ ርእሰ ደብር በቀራንዮ የሰዋውን የአብርሃምን መሥዋዕት ወለኤልያስ በደብረ ቀርሜሎስ
በቀርሜሎስ የሰዋውን የኤልያስን መሥዋዕት ወለዳዊት በአውደ ኦርና ኢያቡሳዊት የኢያቡስ ወገን በምትሆን በአውደ ኦርና የሰዋውን የዳዊትን መሥዋዕት ወጸሪቀ መበለት በቤተ መቅደስ የመበለትን መባ በቤተ መቅደስ እንደተቀበልህ ከማሁ ተወከፍ መባኦ ወቁርባኖ ለኃጥእ ገብርከ ዘአብአ ለስምከ ቅዱስ ራሱን አርቆ ይናገራል። ክቡር ለሚሆን ስምህ ያቀረብሁትን መሥዋዕትየን ጸሎቴን ተቀበለኝ። ወይኩን ቤዛ ኃጣውኢሁ የኃጢአቴ ማስተስረያ ይሁንልኝ። ወፍድዮ ፍዳ ሰናየ በዚህ ዓለም በጎ ዋጋዬን ስጠኝ። ወበዘይመጽእ በሚመጣውም ዓለም መንግሥተ ሰማያትን አድለኝ እያለ ይዙር። ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን እንዳለፈው ነው። ወምዝ ያንብር ቁርባነ በጻሕል ከዚህ በኋላ ህብስቱን ከጻሕሉ ላይ ያኑር። ህብስቱ ከቤተልሔም ተነስቶ ወደ ቤተ መቅደስ መግባቱ ናሁ ነዐርግ ኢየሩሳሌም ወይእህዝዎ ለወልደ እጓለ እመሕያው እንዳለ ከገሊላ ወደ ኢየሩሳሌም ለመሄዱ ምሳሌ ነው። ከገባም በኋላ ህብስቱን የያዙት በፊት ቄሱ እጁን ረቦ በኋላ ሆኖ አንድ ጊዜ ይዞራሉ። ሁለተኛ ቄሱ ቆሞበት ከነበረው ሲደርስ ዲያቆኑ ዙሮ ይቆማል። ንፍቁ ቄስ ማህፈዱን ይገልጽለታል። ቄሱ አውርዶ ሐሰስኩ ገጸከ ገጸ ዚአከ አሐስስ እግዚኦ ወይትምት ገጸከ እምኔ እያለ ወልውሎ አውሎግዮስ ጌርዮስን ደግሞ ክርስቶስ አምላክነ እያለ አትሞ ይዞ ይዞራል። ሶስተኛ ቄሱ ከተቀበለበት ቦታ ሲደርስ በሰሜን ደጅ መንበር ንፍቅ በማህፈድ ውስጥ ለውስጥ ይቀበለዋል። ሰራይ ቄስም በንፍቅ በኋላ አልፎ በደቡብ ደጅ መንበር ውስጥ ለውስጥ ተቀብሎ ቅዳሴ ውኩፍን ደግሞ እግዚአብሔር አምላክነ ዘተወከፍከ ቁርባነ አቤል በውስተ በዱ ብሎ እየደገመ አዙሮ ከመንበር ከጻሕሉ ላይ ያኖረዋል። ሁለተኛ ቄሱ ይዞት መዞሩ በር ተዘግቶባቸው ዳር ከዳር እስከ ሐና ቤት ዙረዋልና የዚያ ምሳሌ። መጀመሪያ ቄሱ የሚቀበልበት ቦታ የጌቴሴማኒ፣ ቄስ ለንፍቅ የሚሰጥበት የሐና ቤት፣ ንፍቅ የሚቀበልበት የቀያፋ ቤት፣ ሰራይ ቄስ አልፎ የሚቀበልበት የጲላጦስ ቤት፣ ጻሕል የመስቀል ከጻሕል ላይ ማኖሩ ጌታ ነገረ ሕማሙን በመስቀል ለመፈጸሙ ምሳሌ ነው። ወይኡድ ዲያቆን እንዘ ይእህዝ ጽዋዓ ሰለስተ ጊዜ ወይበል እግዚአብሔር ይርየእየኒ እስከ ተፍጻሜቱ። ዲያቆን ጽዋውን ይዞ እግዚአብሔር ይርየእየኒን እየደገመ 3 ጊዜ ይዞር። ዲያቆን ደሙን ይዞ 3 ጊዜ መዞሩ 3 ዓመት ከ3 ወር ዞሮ ለማስተማሩ ምሳሌ። አንድም መላእክት በዕለተ ዓርብ አይሁድ በቀኖት ሲቸነክሩት የወረደውን ደሙን በጽዋዓ ብርሃን ተቀብለው ከጽንፍ እስከ ጽንፍ ለመርጨታቸው አምሳል ነው። አንድም ሁሉም ለመጠመቅ ከገሊላ ወደ ዮርዳኖስ ተጠምቆ ወደ ገዳም ለመጠመቅ ከገሊላ ወደ ዮርዳኖስ ተጠምቆ ወደ ገዳም ከገዳም 3 ዓመት ከ3 ወር አስተምሮ ለመሰቀል ወደ ኢየሩሳሌም ለመሄድ ምሳሌ ነው። ወካህን ንፍቅ ተመጥዮ ዲያቆን ይቅዳህ ደመ በጽዋዕ ተራዳኢው ቄስ ከዲያቆን ተቀብሎ በሰሜን ደጅ መንበር ከጽዋ ይገልብጥ። ይካ ክርስቶስ አምላክነ ዘበአማን እግዚእነ
አቤቱ የባሕርይ አምላክ የምትሆን ጌታችን ክርስቶስ ዘሆርከ ውስተ ከብካብ አመፀውኡከ በቃና ዘገሊላ የገሊላ አውራጃ በምትሆን በቃና ወደ ሰርግ ቤት ተጠርተህ የሄድህ ወባረከ ሎሙ ወረሰይኮ ለማይ ወይነ ውሃውን ለውጠህ ጠጅ ያደረግክ አንድም እንዳደረክላቸው ከማሁ ረስዮ ለዝንቱ ያመለክታል። ወይን ዘነውር በቅድሜከ ዘስሩዕ ሲል ነው። በፊትህ ተዘጋጅቶ ያለ ይህን ወይን ለውጠህ ያንተን ደም አድርገው። ወይእዜኒ ባርኮ ወቀድሶ ወአንጽሖ አሁንም ባርከው አክብረው አንጻው የማይቆጠር የቃል ቡራኬ ነው። ይኩን ለሕይወተ ነፍስነ ወስጋነ ወመንፈስነ ሕይወተ ስጋ ሕይወተ ነፍስ ሕይወተ ልቡና ይሆን ዘንድ ለቀድሶ ስጋ ወነፍስ ወመንፈስ እንዳለው ነው። በኩሉ ጊዜ ሁልጊዜ ሕይወተ ስጋ ሕይወተ ነፍስ ሕይወተ ልቡና ይሆን ዘንድ አንድም በኩሉ ጊዜ ሃሉ ምስሌነ አብ ወወልድ ወመንፈስ ቅዱስ አብ ወልድ መንፈስ ቅዱስ ሁልጊዜ አድረህብን ኑር። ሃሉ ምስሌነ ብሎ አንድነታቸውን አብ ወወልድ ወመንፈስ ቅዱስ ብሎ ሦስትነታቸውን ተናገረ። ወይምላ ወይነ ትፍስሕት ወሐሴት ተድላ ሥጋ ተድላ ነፍስ የሚሆን ወይኑን አክብረው ለውጠው ለሰናይ ለበጎ ነገር ሰናይ ያለውን ያመጣል። ወለሕይወት ወለመድኃኒት ለሕይወተ ሥጋ ለሕይወተ ነፍስ ወለስርየተ ኃጢአት ለኃጢአት ማስተስረያ ለልቡና ለእውቀት ወለፈውስ ለመድኃኒተ ሥጋ ለመድኃኒተ ነፍስ ወለምክረ መንፈስ ቅዱስ ለነፍስ እውቀት ሊሆን ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን እንዳለፈው ነው። ንጽሕ ንጽሐ ሥጋ ንጽሐ ነፍስ ወጣዕም ጣዕመ መንፈስ ቅዱስ ወበረከት በረከተ ሥጋ በረከተ ነፍስ የሚሆን ይህ ነውና ለእለ ይሰትዩ እምደምከ ክቡር ክቡር ከሚሆን ከደምህ ለሚቀበሉት አላትዮን በአማን አሜን። አምላክ ዘተሰብአ ማለት ነው። በእውነት ሰው የሆንህ አምላክ ረስዮ ወምላእ ወይነ ትፍስሕት ብለህ እሰር። ወእምዝ ይእት በእዴሁ በትእምርተ መስቀል ላዕለ ኅብስት እንዘ ይብል ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ። ከዚህ በኋላ እጁን አመሳቅሎ ሁሉን የሚገዛ አንድም ሁሉን የፈጠረ ጥቅስ እንዳለፈው አንድም ሁሉን እንደ ጥና እንደ እንቁላል በመሃል እጁ የያዘ ፈጣሪያችን እግዚአብሔር አብ ክቡር ምስጉን ነው እያለ ኅብስቱን ይባርክ። ወይሱጥ ቡራኬ በዚህ ጀመረ። ቡራኬ በዚህ ጀመረ። አዋጅ የአፍአ ቡራኬ በመስቀል የውስጥ ቡራኬ በእጅ ነው። ወይደልዎ ለካህን ከመ ይባርክ ኅብስተ በመስቀል እንዲል ይህ አሜን። ሕዝቡም እውነት ነው ክቡር ምስጉን ነው ይበሉ። ይካ ወቡሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ። ተቀዳሚ ተከታይ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስ ክቡር ምስጉን ነው ይበል። ይህ አሜን። ሕዝቡም እውነት ነው ክቡር ምስጉን ነው ይበሉ። ይካ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዔ ወመንጽሔ ኩልነ። መጽንዒ መንጽሒ የሚሆን መንፈስ ቅዱስም ክቡር ምስጉን ነው እያለ ይባርክ። ጰራቅሊጦስ ማለት ናዛዚ፣ ከሳቲ፣ መንጽሒ፣ መጽንዒ፣ መስተፍስሒ ማለት ነው። ይህ አሜን። ሕዝቡም እውነት ነው ክቡር ምስጉን ነው ይበሉ። ወከማሁ ላዕለ ወይን በደሙም
ቡሩክ እግዚአብሔር አብ አኀዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወቡሩክ በመንፈስ ቅዱስ ጰራቅሊጦስ መጽንዔ ወመንጽሔ ኩልነ ብሎ ይባርክ። ይህ ሁለት ነው። አዲ ላዕለ ክልኤሆሙ ይበል ስብሐት ወክብር ይደሉ ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ስሉስ እሩይ ኩሎ ጊዜ። ዳግመኛ ሁለት ደርቦ በዘመን በክብር አንድ ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባቸዋል። አንድም ይግባቸው እሩይ ኩሎ ጊዜ ሁልጊዜ አንድ ለሚሆኑ የሚበላለጡበት የሚቀዳደሙበት ጊዜ የለምና። አንድም ስብሐት ወክብር ይደሉ ኩሎ ጊዜ ሁልጊዜ ክብር የክብር ክብር ይግባቸው ብሎ ይባርክ። ሶስተኛው ይህ ነው። ይእዜኒ ወዘልፈኒ ወለዓለመ ዓለም እንዳለፈው ወካይበ ይበል ጸልዩ አበውየ ወአሃውየ ላዕሌየ ወላዕለ ዝንቱ መሥዋዕት። ዳግመኛ ወንድሞቼ አባቶቼ ከቀሳፊ መልአክ እንዲሰውረኝ እንድበቃ መሥዋዕቴን እንዲለውጥልኝ ከቀሳፊ መልአክ ሰውረው አብቃው መሥዋዕቱን ለውጥለት ብላችሁ ጸልዩልኝ ይበል። በዕድሜ በማዕረግ የሚበልጡትን አበውየ የማይበልጡትን አሃውየ ይላቸዋል። ይካ ንፍቅ እግዚአብሔር ይስማይከ ኩሎ ዘሰአልከ ወይትወከ መሥዋዕተከ ወቁርባነከ ከመ መሥዋዕተ መልከ ጼዴቅ ወአሮን ወዘካርያስ ካህናተ ቤተ ክርስቲያኑ ለበኩር። ተራዳኢው ቄስ የመልከ ጼዴቅ የአሮን የዘካርያስን መሥዋዕት እንደተቀበለ አንድም እንደነዚህ መሥዋዕት አድርጎ መሥዋዕትህን ጸሎትህን ይቀበልልህ ከቀሳፊ መልአክ ያድንህ ይበል። ጸልዩ አበውየ ወአሃውየ ካህናተ ቤተ ክርስቲያኑ ለበኩር ብለህ ግጠም። አንድም ካህናት ያላቸው እነዚህን ነው። በኩር ጌታ ነው። ወኮኩሰ ክርስቶስ ውእቱ እንዲል በቀደሙት ካህናት አድሮ ዛሬም በሥጋ ተገልጾ ይቅር ይላልና። ወይበሉ ኩሎሙ አቡነ ዘበሰማያት ጸልዩ ብሎ ነበርና ሁሉም አቡነ ዘበሰማያት ይድገሙ። ወእንዝ ይትመየጥ ካህን መንገለ ንፍቅ እንዘ ያስተራክብ እዴሁ። ከዚህ በኋላ ሰራኢው ቄስ እጁን አመሳቅሎ ወደ ንፍቅ ተመልሶ መከራ መቀበል አለብኝ ሲል አንድም እጁን ከንፍቁ ቄስ ጋር አገናኝቶ በሃይማኖት በምግባር አንድ እንደሆኑ ለማጠየቅ በአውስኦተ ቃል እየተመላለሱ ወይበል ተዘከረኒ ኦ አቡየ ቀሲስ በጸሎትከ ቅድስት። አባቴ ክብርት በምትሆን በአንተ ጸሎት አስበኝ ይበል። ውእቱኒ ይሰጠዎ እንዘ ይብል ይቀባ ለክህነትከ እግዚአብሔር ይቀባ ለክህነትከ ወይትወከፍ መሥዋዕተከ ወቁርባነከ በብሩህ ገጽ። እሱም ከቀሳፊ መልአክ ይሰውርህ ከሾመ አይሻርህ መሥዋዕትህን ጸሎትህን በባለሟልነት ይቀበልልህ ብሎ ይመልስለት። ስመር እግዚኦ ከመ ታድኅነኒ 3 ጊዜ በል አቤቱ ይቅር ትለኝ ዘንድ ይቅር ማለቱን ውደድልኝ ብሎ ሰራኢው ቄስ ለንፍቁ ቄስ ሰራኢው ቄስ ለንፍቁ ንፍቁ ለሰራኢው ቄስ ይጸልይለታል። 3 መሆኑ የሦስትነት ቃሉ አለመለወጡ የአንድነት ምሳሌ። አንድም ጸሎት ከ3 ነውና መላልሶ መጸለይ እንዲገባ ለማጠየቅ። አንድም በሥጋው በደሙ ምክንያት 3ቱ ሁሉ ያድሩብናልና። ወእምዝ ይቁም ካህን ርቱዐ ሰፊሖ እዴሁ ወገጹ መንገለ ምስራቅ ወይበል በአብይ ቃል።
ከዚህ በኋላ ቄሱ በሰፊሃ እድ ሆኖ ከወደ ኋላው ጥግ ደገፋ ከወደፊቱ መቋሚያ ምርጉዝ ሳይሻ ቀጥ ብሎ ቆሞ ፊቱን ወደ ምስራቅ መልሶ አሰምቶ እንዲህ ይበል። ቄሱ ፊቱን ወደ ምስራቅ ዙሮ መቆሙ ጌታን ስለ ሕዝቡ እንዲለምንላቸው ለማጠየቅ፣ ዲያቆኑ ወደ ምዕራብ ዙሮ መቆሙ ተንስኡ ጸልዩ እያለ ሕዝቡን ሊያተጋቸው፣ ቄሱ እንዲጸልይላቸው ሊያስረዳቸው ነው። ካህን ዘይመይጥ ገጾ መንገለ ምስዋዕ ለሀበ እግዚአብሔር ከመ ይስአል በእንተ ሕዝብ ወዲያቆን መንገለ ምዕራብ ከመ ያዋህዮሙ ለሕዝብ በጸሎት ወከመ ያዘክሮሙ ክብረ ካህን ያንጽህ በእንቲአሆሙ እንዲል። ቄሱና ዲያቆኑም ከጌታ መቃብር ለታዩት ለሁለቱ መላእክት አምሳል ናቸው። ወበከመ ነበሩ መላእክት በውስተ መቃብር ሀበ ነበረ ሥጋሁ ለእግዚእነ አሃዱ መንገለ ትርአስ ወአሃዱ መንገለ ትርጋጽ ከማሁ ይቁም ካህን መንገለ ትርአስ ወዲያቆን መንገለ ትርጋጽ ዘምስዋዕ እንዲል። አሃዱ አብ ቅዱስ ከወልድ ከመንፈስ ቅዱስ ጋራ በባህርይ በህልውና አንድ የሚሆን አብ ከተወላዲነት ከሰራጺነት ህሩም ነው። ህሩም አንተ ወሃሎከ አብ ቅዱስ እንዲል። አሐዱ ወልድ ቅዱስ ከአብ ከመንፈስ ቅዱስ ጋራ በባህርይ በህልውና አንድ የሚሆን ወልድ ከወላዲነት ከአስራጺነት ከሰራጺነት ህሩም ነው። ህሩም አንተ ወሃሎከ ወልድ ቅዱስ እንዲል። አሐዱ ውእቱ መንፈስ ቅዱስ ከአብ ከወልድ ጋራ በባህርይ በህልውና አንድ የሚሆነው መንፈስ ቅዱስ ከወላዲነት ከአስራጺነት ከተወላዲነት ህሩም ነው። ህሩም አንተ ወሃሎከ መንፈስ ቅዱስ እንዲል። አንድም በአካል በስም ከወልድ ከመንፈስ ቅዱስ ልዩ የሚሆነው አብ በባህርይ በህልውና አንድ ነው። በአካል በስም ከአብ ከመንፈስ ቅዱስ ልዩ የሚሆነው ወልድ በባህርይ በህልውና አንድ ነው። በአካል በስም ከአብ ከወልድ ልዩ የሚሆነው መንፈስ ቅዱስ በባህርይ በህልውና አንድ ነው። አንድም በአካል በስም ከወልድ ከመንፈስ ቅዱስ ልዩ በባህርይ በህልውና አንድ የሚሆነው አብ ወላዲ አስራጺ ነው። በአካል በስም ከአብ ከመንፈስ ቅዱስ ልዩ በባህርይ በህልውና አንድ የሚሆነው ወልድ ተወላዲ ነው። በአካል በስም ከአብ ከወልድ ልዩ በባህርይ በህልውና አንድ የሚሆነው መንፈስ ቅዱስ ሰራጺ ነው። ይበል ሕዝብ በአማን አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ ተሰጥኦውን ይናገራል። ንጹሕ ክቡር ጽኑ ልዩ የሚሆን አብ ወላዲ አስራጺ ነው። ንጹሕ ክቡር ጽኑ ልዩ የሚሆን ወልድ በእውነት ተወላዲ ነው። ንጹሕ ክቡር ጽኑ የሚሆን መንፈስ ቅዱስ በእውነት ሰራጺ ነው ይበሉ ሕዝቡ። ይበል ካህን ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ምእመናን ሁላችሁ እግዚአብሔርን አመስግኑት ይበል። ምእመናን ስለ ብዛታቸው አሕዛብ ምእመናንን ስለ ብዛታቸው አሕዛብ አላቸው። ይበል ሕዝብ ወይሴብህዎ ኩሎሙ ሕዝብ ሕዝቡም እግዚአብሔርን እናመሰግናለን ይበሉ። ይበል ካህን እስመ ጸንዐት ምህረቱ ላዕሌነ
በሐሙስ ዕለት ወበመንፈቃ ለዕለት እትወለድ ያላት በእኛ ጸንታለችና ሰብህዎ ይበሉ ሕዝብ ወጽድቁሰ ለእግዚአብሔር ይሄሉ ለዓለም ቸርነቱ ለዘላለም ጸንቶ ይኖራልና። ወይሴብህዎ ኩሎሙ ሕዝብ ብለህ እሰር ቸርነቱ ለዘላለም ጸንቶ ይኖራልና። ወይሴብህዎ ኩሎሙ ሕዝብ ብለህ እሰር ይበል ካህን ስብሃት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ሃሌሉያ። ስብሃት ለአብ ወወልድ ወመንፈስ ቅዱስ ሃሌሉያ በል። ሃሌሉያ ማለት ስብሃት ለቀዳማዊ ስብሃት ለዳህራዊ ማለት ነው። ቅድመ ዓለም ለነበሩ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባቸዋል ይግባቸው ይበል። ይህ ከማሁ ይበሉ ይዲ ተንስኡ ለጸሎት ዲያቆን ለጸሎት ተነሱ ይበል። ይበሉ ሕዝብ እግዚኦ ተሳለነ ሕዝቡም አቤቱ እዘንልን ራራልን ይቅር በለን ይበሉ። ይካ ሰላም ለኩልክሙ ቄሱም አስታረቅኳችሁ ምንኛ አላችሁ ይበል። አንድ ሰላም ይበሉ ሕዝብ ምስለ መንፈስከ ሕዝቡም እንደ ይቅርታህ እንደ ቸርነትህ ይደረግልን ይበሉ። ሰላም ለኩልክሙን ቄሱ በጌታ ተገብቶ ተናግሮታል። ተንስኡ ለጸሎትን ማን ተናግሮታል ቢሉ አዳም በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ያለውን ይዞ ሲቆጥር ኑሯል። ጌታ በዕለተ ዓርብ በመልዕልተ መስቀል ተሰቅሎ አባ አምሐጽን ነፍስየ ውስተ እዴከ ባለ ጊዜ የተነገረው ትንቢት የተቆጠረው ሱባኤ ደረሰ። አድንሃለሁ ብሎኝ ነበር ቀረ ይሆን እያለ ሲያወጣ ሲያወርድ ተንስኡ ለጸሎት አላቸው። ነፍሳትም እግዚኦ ተሳሃለነ ብለዋል። ጌታ ወዲያው በአካለ ነፍስ ወርዶ ሰላም ለኩልክሙ ብሎ በሲኦል ብርሃነ መለኮቱን ነዛባት። ነፍሳትም ምስለ መንፈስከ ብለው ወጥተዋል። መልኩን ማየትም ልጅነት ሆኗቸዋል ቢሉ የማነ እድየ መጠውክዎሙ ወኮነቶሙ ጥምቀተ ይላል። ቀኝ እጁን ሰጥቷቸው ቢሉ በዚያም ልጅነትን አግኝተው ወጥተዋል። ጸሎተ አኮቴት ዘቅዱስ ባስልዮስ ነአኩተከ ብሎ ባስልዮስ የጸለየው ጸሎት ነው። እንዲህ ብሎ ይጸልይ። አንድም ነአኩተከ እያሉ ሊጸልዩት ባስልዮስ የተናገረው ጸሎት ነው። እንዲህ ብሎ ይጸልይ። ቅዱስ አለ የተናገረው እሱ ነው። አሁን ራሱን አወድሶ የሚናገረው ሆኖ አይደለም፣ ስርጋዌ ስሙ ነውና መንፈስ ቅዱስ ስርጋዌ ስሙ ነውና መንፈስ ቅዱስ ፊቱን ጸፍቶ አፉን ከፍቶ አናግሮታል። የኋላ ሊቃውንት ናቸው ቢሉ የተመቸ ጸሎተ አኮቴት ዘባስልዮስ ቢል አያሳትትም። አነጋገሩ ከአብ ጋራ ነው። ይካ ነአኩቶ ለገባሬ ሰናያት ላዕሌነ እግዚአብሔር መሐሪ አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ከኛ አስቀድሞ ፍጥረትን የፈጠረ መሐሪ ይቅር ባይ የሚሆን የጌታችን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን እናመሰግነዋለን። ዘላይለ ኩሉ ተግባሩ እንዲል መቅድመ ኩሉ ተግባሩ ሲል አንድም ለእኛ በጎውን ነገር ያደረገልን እግዚአብሔር አብን እናመሰግነዋለን። በልጁ ህልው ሆኖ ያደረገውን የህልውናውን ነው። ልጅነትን ስጋውን ደሙን መስጠቱን ነው።
እስመ ሰወረነ ከመከራ ሰውሮናልና አንድም በክብር ሰውሮናልና ወይሴውር ህሩያነ በደመና እንዲል ወረድአነ ከመከራ ሰውሮናልና አቀበነ ከመከራ ጠብቆናልና ወአቅረበነ በልጅነት ወደ እሱ አቅርቦናልና ወተወክፈነ በረድኤት ተቀብሎናልና ወተማህፀነነ ወአጽንዓነ ሰማይ ሩቅ አደራ ጥብቅ እንዲሉ አጽንቶ ጠብቆናልና ወአብጽሐነ እስከዛቲ ሰዓት ጠብቆ እስከዚህች ሰዓት አድርሶናልና ነአኩቶ ብለህ ዘር ንስአሎ እንከ ከመይቀበነ በዛቲ ዕለት ቅድስት ኩሎ መዋዕለ ሕይወትነ። አሁንም ከዚህች ዕለት ጀምሮ ያለች ዘመናችንን ሁሉ ወበኩሉ ሰላም ዋውየን አይሻም በፍጹም ፍቅር በፍጹም ይቅርታ ይጠብቀን ዘንድ ጠብቀን ብለን እንለምነው። አንድም በዚህች ዕለት ወበኩሉ መዋዕለ ሕይወትነ ሲል ነው። ባለ በዘመናችንም ሁሉ ንባቡ እንዳለፈው ነው። በፍጹም ፍቅር በፍጹም ይቅርታ ይጠብቀን ዘንድ ጠብቀን ብለን እንለምነው። አሐዜ ኩሉ እግዚአብሔር አምላክነ አሐዜ ኩሉና ገባሬ ሰናያት አንድ ወገን ናቸው። ይዲ ጸልዩ ዲያቆን ጸልዩ ይበል። ዲያቆን ጸልዩ ሲል ተሰጦ ቢኖር ተሰጦውን መቀበል፣ ተሰጦ ባይኖር ተቀብሎ አቡነ ዘበሰማያትን መድገም ይገባል። ዲያቆኑ ንቁህ ትጉህ ያይደለ አውታታ ቢሆን ቄሱ ተንስኡ ጸልዩ እያለ ሕዝቡን ሊያነቃቸው ሊያተጋቸው ይገባል። ዲያቆኑ ግን ንቁህ ትጉህ ቢሆን አውታታ ባይሆን ቄሱ ተንስኡ ጸልዩ ማለት አይገባውም። ወለእመ ኮነ ዲያቆን ዘይትለአኮ መንዘህልለ ዘአልቦ ንቅሃት ይበል ካህን ጸልዩ ወመሰ ላይክ ዘምስሌሁ ዘቦቱ ንቅሃት ወጸልወት ላውስኦቱ ወይበል ጸልዩ እስመ አልቦ ሕግ እንዲል ይካ እግዚኦ እግዚአብሔር አሐዜ ኩሉ አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ። ጸልዩ እስኪል አርቆ ጸልዩ ካለ በኋላ አቅርቦ ይናገራል። ጸልዩ እስኪል አርቆ መናገሩ 5500 ዘመን ርቀን ለመኖራችን፣ ጸልዩ ካለ በኋላ አቅርቦ መናገሩ ከዚያ በኋላ ለመቅረባችን ምሳሌ ነው። ነአኩተከ ላዕለ ኩሉ ግብር 22ቱን ስነ ፍጥረት በመፍጠርህ ባንተ 22ቱን ስነ ፍጥረት በመፍጠርህ በእንተ ኩሉ ግብር 4ቱን ባህርያት ፈጥረህ በማስማማትህ ወውስተ ኩሉ ግብር አስማምተህ በመመገብህ እናመሰግንሃለን። አንድም ነአኩተከ ላዕለ ኩሉ ግብር እስራኤልን ከግብፅ በማውጣትህ በእንተ ኩሉ ግብር መና ከደመና አውርደህ ውሃ ከጭንጫ አፍልቀህ በመመገብህ ወውስተ ኩሉ ግብር ኦሪትን በመስራትህ። አንድም ነአኩተከ ላዕለ ኩሉ ግብር ዓለምን በመፍጠርህ በእንተ ኩሉ ግብር ለአዳም ተስፋ በመስጠትህ ወውስተ ኩሉ ግብር ልጅህን ሥጋ በማውረድህ ልጅህን ሥጋ በማድረግህ። አንድም በልጁ ህልው ሆኖ ያደረገውን የህልውናውን ነው። ነአኩተከ ላዕለ ኩሉ ግብር ወንጌልን በመስራትህ በእንተ ኩሉ ግብር ዙረህ በማስተማርህ ወውስተ ኩሉ ግብር እኛን ይቅር በማለትህ። አንድም ነአኩተከ ላዕለ ኩሉ ግብር ልጅነትን በመስጠትህ በእንተ ኩሉ ግብር ሥጋውን ደሙን በመስጠትህ ወውስተ ኩሉ ግብር ንስሐን በመስጠትህ። አንድም ልጅህ በነፍስ በሥጋ በደማዊት ነፍስ ስለካሰልን እኛም በዚህ ሁሉ እናመሰግንሃለን። እስመ ሰወርከነ ወረዳእከነ
አቀብከነ ወአቅረብከነ ወተወከፍከነ ሀቤከ ወተማህፀንከነ ወአጽናዕከነ ወአብጻሕከነ እስከዛቲ ሰዓት። ያራቀውን ያቀርባል። ትርጓሜው እንደፊተኛው ነው። ይዲ ህሱ ዋስተብቁ ከመ ይምሃረነ እግዚአብሔር ወይስሐት ላዕሌነ። ቄሱ ንስአሎ ብሎ ነበርና ዲያቆኑ እግዚአብሔር ፈጽሞ ይምረን ይቅር ይለን ዘንድ ሹ ለምኑ። ወይትወከፍ ጸልወተ ወስዕለተ እምነ ቅዱሳኒሁ በእንቲአነ። ቅዱሳን ካህናት ናቸው። ስለኛ ልመናውን ጸሎቱን ከካህናት ይቀበልልን ዘንድ በዘይሴኒ ኩሎ ጊዜ ባማረ በተወደደ ነገር ሁልጊዜ ልመናውን ጸሎቱን ይቀበልልን ዘንድ። አንድም ኩሎ ጊዜ ይረስየነ ድልዋነ ከመ ንንሣእ እምሱታፌ ምስጢር ቡሩክ ከምሴተ ሐሙስ ከዕለተ ዓርብ ጋራ አንድ የሚሆን። አንድም ዘያስተሳትፈነ ይላል። አንድ የሚያደርገን ሥጋውን ደሙን ሁልጊዜ እንቀበል ዘንድ እንድንቀበል አድርገን። አንድም ለመቀበል አብቃን ብላችሁ ሹ ለምኑ ይበል። አንድነታችን እስበሳችን አንድም ከሱ ጋራ ብሎ በከፊል ተናገረው አንድ ሰው አይፈጽመውምና። አንድም እስከ ዕለተ ምጽአት የሚሰዋው አንዱ አካል ነውና። ወይስረይ ለነ ኃጣውኢነ ኃጢአታችን ያስተሰርይልን ዘንድ ኃጢአታችንም ያስተሰርይልን ይቅር ይለን ዘንድ። ይህ ኪርያላይሶን ሕዝቡ ኪርያላይሶን ይበሉ። ኪርያላይሶን ማለት ስብሃት ለእግዚአብሔር አንድም አሜን እግዚኦ ተሳለነ ማለት ነው። ይካ በእንተ ዝንቱ ንስእለከ ወነሐስስ እምነ ሂሩትከ ኦ መፍቀሬ ሰብእ ሀበነ ከመ ንፈጽም ዛተ ዕለተ ቅድስተ ኩሎ መዋዕለ ሕይወትነ ወበኩሉ ሰላም። ስለዚህ እንለምንሃለን ሰውን የምትወድ ያለ ዘመናችንን ሁሉ በፍጹም ፍቅር እንፈጽም ዘንድ መፈጸምን ስጠን። የቀረው እንደፊተኛው ነው። ምስለ ፈሪሆትከ አንተን ከመፍራት አንተን ከማምለክ ጋራ ወሶብአኮ በፍራተ ይስሐቅ ቁልኤየ እንፈነውከኒ ራቅየ እንዲል ኩሎ ቅንዓተ ስጋዊ ቅንዓትን ወኩሎ መከራ ስጋ መከራ ነፍስን ወኩሎ ግብረ ሰይጣን የሰይጣንን ፈተና ሁሉ ወምክረ ሰብእ እኩያን እንደ አኪጦፌል እንደ ኢዩናዳብ ያሉ ክፉ ሰዎች የመከሩትን ምክር ወትንሣኤ ጸር ዘህቡእ ወዘገሃድ በውስጥ በአፋ የሚነሳ የሰይጣንን ጾር አርህቅ እግዚኦ እምኔየ አቤቱ ከኔ አርቅልኝ። ቡራኬ ላይለ ርእሱ አርህቅ እምኔየ ሲል ራሱን ይባርካል። የአፍአ ቡራኬ ጀመረ። ወእምነ ኩሉ ሕዝብከ ከሕዝቡም አርቅላቸው። ቡራኬ ላይለ ሕዝብ ወእምነ ኩሉ ሕዝብከ ሲል ሕዝቡን ይባርካል። ወእምዝንቱ መካን ቅዱስ ዘዚአከ በምስዋኡ ዙሪያ ካሉ ካህናቱም አርቅላቸው። ቡራኬ ላይለልሃለው በምስዋዕ ወእምዝንቱ መካን ሲል በምስዋኡ ዙሪያ ያሉ ካህናቱን ይባርካል። ኩሎ ሰናያተ ዘይሴኒ ወዘይሄይስ አዝዝ ለነ ግበር ለነ ሀበነ ሲል ነው። ያማረውን የሚወደደውን የሚሻውን ለእኛ ስጠን። አዝዙኒ በእንተ ደውየየ እንዲል አንድም ቦሙ ይላል። በአጋንንት ክፉውን ነገር አምጣባቸው። እስመ አንተ ዘወሃብከነ ስልጣነ ከመ ንኪድ ከይሴ ወአቃርብተ
ስልጣንህን የሰጠኸን አንተ ነህና ዲያብሎስን ሊቃነ አጋንንትን ወዲበ ኩሉ ኃይለ ጸላኢ ሰራዊት አጋንንትን ድል እንነሳ ዘንድ አንድም ከይሲ ዲያብሎስን ወአቃርብተ ሊቃነ አጋንንትን ሰራዊት አጋንንትን ወዲበ ኩሉ ኃይለ ጸላኢ ፍትወታት እኩያት ኃጣውዕን ድል እንነሳ ዘንድ ኢታብአነ ውስተ መንሱት ወደ መከራ ሥጋ ወደ መከራ ነፍስ አታግባን። አንድም ሳንበቃ ሥጋህን ደምህን ከመቀበል አድነን። መንሱትኬ ነሲአ ሥጋሁ በድፍረት ወተመጥወ ደሙ ዘንበለ ኀፍረት እንዘቦ ላዕሌሁ ነውረ ኃጢአት ደይኖ ወመቅሰፍቶ በልዓ ለርእሱ ለእመ ኢያእመረ ሥጋ እግዚእነ ወይኮነ ንጹሐ ነፍሱ እንዲል አላ አድህነነ ወባልሃነ ከመከራ ሥጋ ከመከራ ነፍስ አድነን እንጂ። አንድም ሳንበቃ ሥጋህን ደምህን ከመቀበል አድነን እንጂ። በጸጋ ወበሳሂል ለዘፍቅረ ሰብእ ዘበወልድከ ዋህድ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ተቀዳሚ ተከታይ በሌለው በልጅህ ለሰው ፍቅር ብለህ ባደረግከው በይቅርታህ በቸርነትህ ዘቦቱ ለከ ስብሃት ወክብር ወእዘዝ ይደሉ ምስሌሁ ለሱ ያለው ክብር የክብር ክብር ጽን ላንተ ያለህ ለሱ ያለው ምስሌሁ ከሱ ጋራ ወምስለ መንፈስ ቅዱስ ማህየዊ ዘዕሩይ ምስሌከ በዘመን በክብር ካንተ ጋራ አንድ ከሚሆን ከመንፈስ ቅዱስ ጋራ አንድም ዘቦቱ በሱ የታወክ አንድነት ሶስትነት የታወቀ ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነውና ወባህቱ መኑሂ ኢያእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋህድ እምቅድስት ድንግል እንዲል ዘዕሩይ ምስሌከ የሚበላለጡበት የሚቀዳደሙበት ጊዜ የለምና ይእዜኒ ዓለም ሳይፈጠር እስከ ዛሬ ድረስ ወዘልፈኒ ከዛሬ እስከ ዕለተ ምጽአት ወለዓለመ ዓለም አሜን። ከዚያ በኋላ አንድም ሰው ከተወለደ ጀምሮ እስከ ጊዜ ሞቱ ከጊዜ ሞት እስከ ዕለተ ምጽአት ከዚያ በኋላ በአዝማነ መንግሥተ ሰማያት ከሱ ጋራ በዘመን በክብር ካንተ ጋራ አንድ ከሚሆን ከመንፈስ ቅዱስ ጋራ ክብር የክብር ክብር ጽን ያለህ ይዲ ንፍቅ ታንስኡ ለጸሎት ይህ እግዚኦ ተሳለነ ይካ ንፍቅ ሰላም ለኩልክሙ ይህ ምስለ መንፈስከ ትርጓሜው እንዳለፈው ነው። ይካ ጸሎተ መባእ ዘሐዋርያት ሐዋርያት መባ ይዘው ወደ ቤተ እግዚአብሔር ለመጡ ሰዎች የጸለዩት ጸሎት ነው። ይህን ይጸልይ። አንድም መባ ይዘው ወደ ቤተ እግዚአብሔር ለመጡ ሰዎች ሊጸልዩት ሐዋርያት የተናገሩት ጸሎት ነው። ይህን ይጸልይ። ወካዕበ ናስተበቁ ዘኩሎ ይእዝ እግዚአብሔር አብ ለእግዚእ ወመድኃኒነ ኢየሱስ ክርስቶስ ካዕበ በሲኖዶስ ለቀረው ነው። ሁሉን የሚገዛ ሁሉን የፈጠረ ሁሉን እንደ ጥና እንደ እንቁላል አድርጎ በመሃል እጁ የያዘ የጌታችን የመድኃኒታችን የኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን ዳግመኛ እንለምናለን። በእንተ እለ ያበውኡ መባአ በውስተ ቅድስት አሐቲ እንተ ላዕለ ኩሉ ቤተ ክርስቲያን በውስተ አሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ሲል ነው። ከሁሉ በላይ ወደምትሆን አንድም ከሁሉ ወደምትቀድም ወደ ቤተ ክርስቲያን መባ ይዘው ስለሚመጡ ሰዎች እንለምናለን። መስዋዕተ ከዘጠኝ አንዱን ዘእንፈቃድየ እሰው ለከ እንዲል ቀዳምያተ በቁሙ ነው። ቀዳምያቱን አስራተ ከ10 አንዱን አኮቴተ ተስካር
ተስካረ ጻድቃንን አንድም ንዑ ሀብዬ አሰኝቶ የሚያስመሰግን ከ10 አንዱን ለሁሉም ይቀጽላል። ንዑ ሀብዬ አሰኝቶ የሚያስመሰግን ከ10 አንዱን ለሁሉም ይቀጽላል። ዘብዙህ ወዘህዳጥ ዘህቡእ ወዘገሃድ እንዳለፈው ወለእለይ ይፈቅዱ የሃቡ አልቦሙ ዘይሁቡ እንዘይፈቅዱ ሲል ነው። ሊሰጡ ወደው ሳሉ የሚሰጡት ያጡትን ይትወከፍ ፍትወቶሙ የሃልዮውን ከገቢር ቆጥሮ ይቀበልላቸው ዘንድ ዘበሰማያት መንግሥተ ይጸጉ ወዘበሰማያት መንግሥተ ሲል ነው። መንግሥተ ሰማያትንም ያድላቸው ዘንድ አንድም ሊሰጡ ወደው የሚሰጡት የሌላቸውን የሃልዮውን ከገቢር ቆጥሮ ተቀብሎ መንግሥተ ሰማያትን ያድላቸው ዘንድ አድላቸው ብለን እንለምናለን። ዘለኩሉ ግብረ በረከት ስልጣን ቦቱ እግዚአብሔር አምላክነ በረከተ ሥጋ በረከተ ነፍስን ለማደል ስልጣን ያለው ፈጣሪያችን እግዚአብሔር አምላክንና እግዚአብሔር አቡሁ ለእግዚእነ አንድ ወገን ነው። ይዲ ንፍቅ ጸልዩ በእንተ እለ ያበውኡ መባአ ተራዳኢው ዲያቆን መባ ይዘው ወደ ቤተ እግዚአብሔር ስለሚመጡ ሰዎች ጸልዩ ይበል። ይህ ተወከፍ መባኦሙ ለአሃው ወተወከፍ መባኦን ለአሃት ሕዝቡም የወንዶቹን የሴቶቹን መባቸውን ተቀበል። ለነኒ ተወከፍ መባአነ ወቁርባነነ የእኛንም መሥዋዕታችን ጸሎታችን ተቀበልልን ይበሉ። ይካ ንፍቅ ተራዳኢ ቄስ እንዲህ ይበል። እግዚአብሔር አምላክነ ዘኩሎ ትእህዝ ንስእለከ ወናስተበቁዐከ በእንተ እለ ያበውኡ መባአ በውስተ ቅድስት አሐቲ እንተ ላዕለ ኩሉ ቤተ ክርስቲያን መሥዋዕተ ቀዳምያተ አስራተ አኮቴተ ተስካር ዘህቡእ ወዘህዳጥ ዘህቡእ ወዘገሃድ ወለእለሂ ይፈቅዱ የሃቡ አልቦሙ ዘይሁቡ ተወኪፈከ ፍትወቶሙ ያራቀውን ያቀርባል። ትርጓሜው እንዳለፈው ነው። ሀብ ለኩሎሙ አሰበረከት ክፍለ ትኩን እድል ፈንታቸው ጽዋ ተርታቸው ትሆን ዘንድ ጌታን ነው። አንድም መንግሥተ ሰማያት እድል ፈንታቸው ጽዋ ተርታቸው ትሆን ዘንድ ለሁሉም ዋጋቸውን ስጣቸው። በአሐዱ ወልድከ ዘቦቱ ለከ ምስሌሁ ምስለ ቅዱስ መንፈስ ስብሐት ወእሂዝ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። በልጅህ አዳኝነት ይዲ ታንስኡ ለጸሎት በትሑት ዜማ ዲያቆን በትሑት ዜማ ታንስኡ ለጸሎት ይበል። በትሑት አለ መንፈስ ቅዱስ ሲወርድ ሥጋው ሲለወጥ አይታወቅምና ስለዚህ በንባብ ይበል አለ። ይህ እግዚኦ ተሳሃለነ ይካ ሰላም ለኩልክሙ ሁለተኛ ሰላም ይህ ምስለ መንፈስከ እንዳለፈው ነው። ይካ ጸልወተ እንፎራ ጸልወተ ህብስት ሲል ነው። በህብስት ላይ የሚጸለየው ጸሎት ነው። እንዲህ ብሎ ይጸልይ። ኦ ሊቅየ ኢየሱስ ክርስቶስ ሱታፌ ቀዳማዊ አብን በመልክ የሚመስለው በባህርይ የሚተካከለው አስታራቂያችን ኢየሱስ ክርስቶስ ቃለ አብ ንጹሕ ከወላዲነት ከሰራጺነት ልዩ የሚሆን የአብ ቃሉ አንድም ከወላዲነት ከአስራጺነት ከሰራጺነት ልዩ የሚሆን የአብ ቃሉ ወቃለ መንፈስ ቅዱስ ማህየዊ የሚሆን የመንፈስ ቅዱስም ቃሉ የሚሆን ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ እንዲል አንተ ውእቱ ህብስተ ሕይወት ዘወረድከ እምሰማያት
አኮ ሙሴ ዘወሃበክሙ ውእተ ህብስተ እንዳለው ያይደለ ከሰማይ የወረድህ መሥዋዕት አንተ ነህ። አንድም አንተ ነህና ህብስት ዘወረደ እምሰማያት እንዳለው ነው። ወአቅደምከ ነይረ ከመ ትኩን በግአ ዘእንበለ ነውር በእንተ ሕይወተ ዓለም ዓለሙን ሁሉ ለማዳን ነውር ነቀፋ የሌለበት መሥዋዕት እንድትሆን አስቀድመህ የተናገርህ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ወእድህክ ውስተ መርህብከ ወእትቤዘወከ በመስቀልየ ወበሞትየ ብለህ አንድም በነቢዩ አድረህ መጻ ይጠባህ ከመ በግዕ ብለህ ተናገርህ። አንድም ተናግረሃልና ወይእዜኒ ንስእል ወናስተበቁ እምነ ሂሩተ ሰናያቲከ ኦ መፍቀሬ ሰብእ እያሰሩ የመጡ እንደሆን ወይእዜኒ ሳያስሩ ይዞ የመጡ እንደሆን ይእዜኒ ቀድሞ እንደወረድህ አሁንም ውረድልን ብለን ሰውን የምትወድ ሰው የሚወድህ ኄር ባህርይህን እንለምናለን እንዳለፈው ነው። አርኢ ገጸከ ላዕለ ዝንቱ ህብስት ወዲበ ዝንቱ ጽዋዕ አንበርነ ላዕለ ዝንቱ ታቦት መንፈሳዊ ዘለከ ያንተ ማደሪያ በሚሆን መንፈስ ቅዱስ ባደረበት በዚህ በታቦቱ ላይ ባንወርነው በዚህ በህብስቱ በወይኑ ገጸ ረድኤትህን ግለጽ። መለወጡን እውነት አድርግልን፣ አክብረው፣ ለውጠው። ዝንቱ ህብስት ሲል ወደ ህብስቱ፣ ዝንቱ ጽዋዕ ሲል ወደ ደሙ ያመለክታል። አዋጅ የሥጋው ደሙ እማሬው በአድንኖ ነው። ባርኮ ለዝንቱ ህብስት ይህን ህብስት አክብረው ለውጠው። ቡራኬ ላዕለ ህብስት ባርኮ ለዝንቱ ህብስት ሲል ሥጋውን ይባርካል። ወቀድሶ ለዝንቱ ጽዋዕ ይህን ጽዋውን አክብረው ለውጠው። ቡራኬ ላዕለ ጽዋዕ ወቀድሶ ለዝንቱ ጽዋዕ ሲል ደሙን ይባርካል። ወአንጽሖሙ ለክልኤሆሙ ሁለቱንም አንጻቸው። ቡራኬ ላዕለ ክልኤሆሙ ወአንጽሖሙ ለክልኤሆሙ ሲል ሁለቱንም ደርቦ ይባርካል። ወሚጦ ለዝንቱ ህብስት ይኩን ሥጋከ ንጹሐ ወዘተደመረ ውስተ ዝንቱ ጽዋዕ ደመከ ክቡረ ወለዘተደመረ ሲል ነው። ንጹሕ የሚሆን ያንተን ሥጋ ክቡር የሚሆን ያንተን ደም ይሆን ዘንድ ህብስቱን ለውጠህ ሥጋ መለኮት ወይኑን ለውጠህ ደመ መለኮት አድርገው። ወይኩን ለኩልነ ሩገ ስሩአ ሩገ ይላል ይደረግልን። ወፈውሰ ለመድኃኒተ ነፍስነ ወሥጋነ ወመንፈስነ ሕይወተ ሥጋ ሕይወተ ነፍስ ሕይወተ ልቡና ይሁንልን። ለቅዱሰ ሥጋ ወነፍስ ወመንፈስ እንዳለው ነው። አንተ ውእቱ ንጉሠ ኩልነ ክርስቶስ አምላክነ ፈጣሪያችን ገዣችን አንተ ነህና ይኩን ሩገ ይደረግልን። ወለከ ማንሻ አንድም አንተ ነህና ወለከ ንፌኑ ልዑለ ውዳሴ ብዙሃ ሲል ነው። እኛም ብዙ ምስጋናን እናቀርብልሃለን። ወስብሃተ እናከብረሃለን። ወስግደተ እንሰግድልሃለን። ምስለ አቡከ ኄር ሰማያዊ ወመንፈስ ቅዱስ ማህያዊ ዘዕሩይ ምስሌከ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን እንዳለፈው ነው። ወእምዝ እንዘይከድንሆሙ ለህብስት ወለጽዋዕ በመክደን ከዚህ በኋላ ህብስቱን ጽዋውን ማህፈድ ሲል ነው። በማህፈድ ሲያለብሳቸው ይበል ዘንተ ጸሎተ መግነዝ ጸሎተ ማህፈድ ሲል ነው። በማህፈዱ ላይ የሚጸልየው ጸሎት ነው። ይህን ይጸልይ። አንበርነ ዲበ ዝንቱ ጻሂል ቡሩክ በአምሳለ መቃብር ዘነበርከ ውስቴቱ ሰሉሰ ዕለታተ ወሰሉሰ ለያልየ
3 መዓልት 3 ሌሊት ባደርህበት መቃብር አምሳል ክቡር በሚሆን በዚህ ጻሕል ላይ አንወርን ብሎ ይጸልይ። ይደሉ ለካህን ከመ ይጠብልል ክዳነ በሥጋ እምቅድመ ይስፋህ አብርሲፋሪሰ ዘውእቱ ማኅበድ ቅድመ ዲበ ምሥዋዕ እንዲል ወረስዮ ለእደዊየ አምሳለ እደዊሆሙ ለዮሴፍ ወኒቆዲሞስ እለገነዝዎ ለሥጋከ እጆችን ሥጋህን እንደገነዙ እንደ ዮሴፍ እንደ ኒቆዲሞስ አድርግልኝ። ልቡ ለጻድቅ ውኩል ከመ አንበሳ እንዲል ዮሴፍ ኒቆዲሞስ እሱን ያገኘናል ሳይሉ ከጲላጦስ ተካሰው ከመስቀል አውርደው እፎ ሞትከ ኦ መዋዕየ ሞት እያሉ ሲገንዙት በመለኮታዊ ሕይወት ሕያው እንደሆነ ለማጠየቅ ዓይኑን ግልጽልጽ አድርጎ ኦ ዮሴፍ ወኒቆዲሞስ በከመ ሰአምክሙኒ ወገነዝክሙኒ ወአክበርክሙኒ ሥጋየ ከማሁ አነኒ እስእመክሙ ወአከብረክሙ ወአነብረክሙ ዲበ መንበረ ሶፎር ሰማያዊ ብሏቸዋልና። ወረከቡ በህየ ናህየ ወረፍተ ወክብረ እምአብ ወወልድ ወመንፈስ ቅዱስ በመገነዛቸው አንድም በመንግሥተ ሰማያት ከአብ ከአንተ ከመንፈስ ቅዱስ ዕረፍትን እንዳገኙ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን እንዳለፈው ነው። ወዲያቆን ይሚጥ ገጾ መንገለ ምዕራብ ዲያቆን ፊቱን ወደ ምዕራብ ይመልስ። ወደ ምዕራብስ ጥንቱንም ወደ ምዕራብ ነው። ከመንጦላይት በአፋ መውጣቱን ሲያይ እንዲህ አለ። ወይበል ትእዛዘ አበዊነ ሐዋርያት እያንብር ብእሲ ውስተ ልቡ ቂመ ወበቀለ ወቅንዓተ ወጽልአ ላዕለ ቢጹ ወኢ ላዕለ መኑሂ። አባቶቻችን ሐዋርያት ያዘዙት ትእዛዝ ሰው በልቡናው ቂም በቀል እንዳያሳድር፣ አንዱ በአንዱ እንዳይቀና፣ ከወንድሙ ጋራ ከማንም ጋራ እንዳይጣላ ነው ይበል። አንድም አባቶቻችን ሐዋርያት ያዘዙት ትእዛዝ እንዲህ ነው። ሰው በልቡናው ቂም በቀል አያሳድር፣ አንዱ በአንዱ አይቅና፣ ከወንድሙ ጋራ ከማንም ጋራ አይጣላ ብለው ነው ይበል። ይዲ ስግዱ ለእግዚአብሔር በፍርሃት ዲያቆን በፈሪሃ እግዚአብሔር ሆናችሁ ውደቁ ይበል። ይህ ቅድሜከ እግዚኦ ንሰግድ ወንሴብሐከ እንወድቅ ሲል ነው። ሕዝቡም አቤቱ ወድቀን እናመሰግንሃለን፣ አንድም እያመሰገንህ እንወድቃለን ይበሉ። ወዲያቆን ይስግድ ለቀሲስ ዲያቆን ለቄስ ይስገድ። የሚሰግደው ለቄሱ አይደለም፣ ፊቱን ቄሱ ወዳለበት ወደ ምስራቅ መመለሱን ሲያይ እንዲህ አለ። እሱ አይወድቅም። መስቀል፣ መብራት፣ መጽሐፍ የያዙት ሁሉ በአድንኖ ሆነው ይሰግዳሉ እንጂ አይወድቁም። እሱ አብነት ነውና ወድቆ ይነሳል። ወይስግዱ ኩሎሙ ውረ ሁሉም እሱን አብነት አድርገው ይውደቁ። ወካህን ንፍቅ ዘይትራድኦ መይጦ ገጾ መንገለ ምዕራብ ይበል ዘንተ ጸሎተ። ተራዳይው ቄስ በምን ይራዳዋል ቢሉ ማህፈድ ይገልጽለታል፣ አውድ ይይዝለታልና። አንድም በጸሎት የቄስ የቄሱን ይልለታልና ተራዳይው አለው። ጸሎቱ በመላው አይደለምና ንፍቅ አለው። ፊቱን ወደ ምዕራብ መልሶ ይህን ይድገም። ጸሎቱ የሕዝቡ ነውና መይጦ ገጾ መንገለ ምዕራብ አለ። ፍትሐት ዘወልድ እግዚኦ ኢየሱስ ክርስቶስ ወልድ ዋሕድ ቃለ እግዚአብሔር አብ አነጋገሩ ከወልድ ጋራ ነውና ዘወልድ አለ። ማንጫ መናዘዣ ማስተስረያ በደልን ተመለስን ላሉ የሚጸለይ ስልጣን ያላቸው ይፈቱ ያስሩ ዘንድ ጌታ ያዘዘው ጸሎት ነው።
የተናገሩት ሐዋርያት ናቸው። አንድም የኋላ ሊቃውንት ናቸው። አንድም ባስልዮስ ነው። ተቀዳሚ ተከታይ የሌለህ የአብ አካላዊ ቃል ጌታችን ኢየሱስ ክርስቶስ ዘበተከ ኩሎ ማእሰረ ኃጣውኢነ በሕማማቲከ ማህየዊት ወመድኃኒት ሕይወት መድኃኒት በምትሆን በመከራህ በኃጢአታችን የመጣውን ፍዳ ያጠፋህ ዘነፋይከ ውስተ ገጸ አርዳኢከ ቅዱሳን ወላእካኒከ ንጹሐን ወትቤሎሙ ንስኡ መንፈሰ ቅዱሰ ለእለ ኀደግሙ ኃጢአት ይትሐደግ ሎሙ ወለእለ ኢኀደግሙ ይትሐደግ ወለእለ ኢኀደግሙ ኃጢአት ይትሐደግ ሎሙ ኃጢአታቸውን ይቅር ያላችኋቸው ይሰረይላቸው ዘንድ ይቅር ያላላችኋቸው ኃጢአታቸው እንዳይሰረይላቸው ይሆኑ ዘንድ አንትሙሰ ንጹሐን አንትሙ ባልሃቸው ንዑ ትልውኒ ብለህ ከዚህ ዓለም ግብር በለይሃቸው በደቀ መዛሙርት በሐዋርያት ወዘነፋይከ ሲል ነው። ንስኡ መንፈሰ ቅዱሰ ብለህ ልጅነትን የሰጠህ አንድም ኃጢአታቸውን ይቅር ያላችኋቸው ይሰረይላቸዋል፣ ኃጢአታቸውን ይቅር ያላላችኋቸው አይሰረይላቸውም ብለህ ስልጣንህን የሰጠህ አንተ እግዚኦ ይእዜኒ ጸበከ ክህነተ ለላእካኒከ ንጹሐን እለ ይገብሩ ግብረ ክህነት ኩሎ ጊዜ በቤተ ክርስቲያንከ ቅድስት ከመ ይህድጉ ኃጢአተ በዲበ ምድር። አሁንም ያንተን የባህርይህን በጸጋ ተቀብለው በዚህ ዓለም ኃጢአት ያስተሰርዩ ዘንድ በቤተ ክርስቲያን ለሚያገለግሉ ለካህናት ጸጎከ ኩሎ ጊዜ ሁልጊዜ ስልጣነ ክህነትን የሰጠህ አንተ ነህ። ኩሎ ጊዜ አለ እስከ ዕለተ ምጽአት አያቋርጥምና። አንድም እለ ይገብሩ ኩሎ ጊዜ ሁልጊዜ በቤተ ክርስቲያን ለሚያገለግሉ ስልጣነ ክህነትን የሰጠህ አንተ ነህ። ይፍትሑ ወይእስሩ ኩሎ ማእሰረ ዓመፃ ዘንድ እንዳይማታ መታሰር የሚገባውን ይፍትሑ ወይእስሩ ኩሎ ማእሰረ ዓመፃ እንዳይማታ መታሰር የሚገባውን ሊያስሩ መፍታት የሚገባውን ሊፈቱ ዘንድ እንዳይማታ መታሰር የሚገባውን ሊያስሩ መፍታት የሚገባውን ሊፈቱ ወይዜኒ ካዕበ ንስዕር ወነሐስስ እምነ ሂሩትከ ወመፍቀሬ ሰብ። አቤቱ ሰውን የምትወድ ሰው የሚወድህ ከፍጹም ቸርነትህ ስጠን ብለን አሁንም እንለምናለን። በእንተ እሉ አግብርቲከ ወአይማቲከ አበውየ ወአሃውየ ወአሃትየ ስለ ወንዶቹም ስለ ሴቶቹም ስለ አባቶቼ ስለ ወንድሞቼ ስለ እህቶቼ ወበእንቲአየሂ አነ ገብርከ ድኩም ከምግባር ከጸጋ ደካማ ስለምሆን ስለኔም ወበእንተ እለ አድነኑ አርእስቲሆሙ ቅድመ ምሥዋዕከ ቅዱስ ጺህ ለነ ፍኖተ ምህረትከ ጺህ ካልሁ ብሎ ፍኖት ብሏል እንጂ ርዕሰ ልቡናቸውን ዝቅ ስላደረጉ አንድም በቤተ መቅደስ ልቡናቸውን ከትዕቢት ስላዋረዱ ቸርነትህን አድርግልን ብለን እንለምናለን። ቸርነትህን እንሻለን። ብትክ ወምትር ኩሎ ማእሰረ ኃጣውኢነ በኃጢአታችን የመጣውን ፍዳ አጥፋ። ማእሰረ ካልሁ ብሎ ብትክ ወምትር አለ። ለመቦ አበስነ ለከ እግዚኦ ባይምሮ አው ዘንበለ አእምሮ። አቤቱ አውቀን በድፍረት ሳናውቅ በስህተት አው በጽልሁት በክዳት በተንኮል አው በእከየ ልብ በሐልዮ አው በገቢር በመስራት አው በተናግሮ በመናገር አው በናእሰ ልብ በሕጸጸ አእምሮ በሕጸጸ ልብ የበደልንህን እስመ አንተ ተአምር ድካሞ ለሰብ የሰውን ደካማ ባህርዩን የባህርዩን ደካማነት ታውቃለህና። ኦ ኄር ወመፍቀሪ እጓለ እመሕያው አቤቱ ቸር ሰው ወዳጅ የምትሆን ወእግዚአ ኩሉ ፍጥረት 22ቱን ስነ ፍጥረት የፈጠርህ ጸግወነ ለነ እግዚኦ ስርየተ ኃጣውኢነ አቤቱ ኃጢአታችን አስተስርይልን። ባርከነ በረከተ ሥጋ በረከተ ነፍስን ሰጠህ አክብረን። ወቀድሰነ አንጻን ወአግዕዘነ ወአንጽሐነ
አንጽተህ ለኃጢአት ከመገዛት ነጻ አድርገን። ወረስየነ ፍቱሃነ ወግዑዛነ ፍቱሃን ግዑዛን አድርገን። ወለኩሉ ሕዝብከ ፍትሆሙ ሕዝቡንም ፍቱሃን ግዑዛን አድርጋቸው። በዚህ ይስክር ሐዲሳነ ሙታነ ከዚህ ዕለት ሳልስት 7 12 30 ቀን እስከ 40 ያሉትን ሙታን ማንሳት ይገባል። ወምላእ ላዕሌነ ፈሪሆተ ስምከ ፈሪሆትህን አምልኮትህን አሳድርብን። ጥቅስ እንዳለፈው ነው። ወአቁመነ ሀበ ገቢረ ፈቃድከ ቅዱስ አጽንዓነ ሲል ነው ፈቃድህን። አንድም ፈቃድህ ወንጌልን ለመፈጸም አጽናን። ኦ ኄር እስመ አንተ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ቸር የምትሆን አቤቱ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ነህና አጽናን። ወለከ ማንሻ አንድም አንተ ነህና ወለከ ንፌኑ ስብሐተ ምስጋናን እናቀርብልሃለን። ወክብረ እናከብረሃለን። ምስለ አቡከ ኄር ሰማያዊ ወመንፈስከ ቅዱስ ማህየዊ ዘዕሩይ ምስሌከ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን እንዳለፈው ነው። ወእምዝ ይትመየጥ መንገለ ምሥዋዕ ወይበል ከዚህ በኋላ ወደ መቅደስ ተመልሶ ይህን ይድገም። ንፍቅ አይባርክም ባራኪ ሰራኢው ቄስ ነውና ቃሉን ለቄሱ ለማሰማት ነው። አግብርቲከ እለተልእኩ በዛቲ ዕለት ቀሲስ ወዲያቆን ወካህናት በዚች ቀን ያገለገሉ ቄስ፣ ዲያቆን፣ ካህናት ቡራኬ ላዕለ ካህናት ካህናቱን ይባርካል። ወኩሉ ሕዝቡ ሁሉ ቡራኬ ላዕለ ሕዝቡን ይባርካል። ወምስኪነትየኒ አነ ገብርከ ከጸጋ ከምግባር ድሃ የምሆን እኔም ቡራኬ ላዕለ ርእሱ ራሱን ይባርካል። ይኩኑ ፍቱሃነ ወግዑዛነ ወንጹሃነ ማዕፈ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ሥልጣን ፍቱሃን ግዑዛን ንጹሃን ይሁኑ። ወማዕፈ ቤተ ክርስቲያን ቅድስት ጉባኤን ሐዋርያት ባስተማሯት ባሳመኗት ባጠመቋት በምእመን አማላጅነት ወማዕፈ 15ቱ ነቢያት በ15ቱ ነቢያት አማላጅነት 15ቱ ነቢያት 10ሩ ከአዳም እስከ ኖህ ያሉት ናቸው። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ ናቸው። 5ቱ አብርሃም፣ ኢዮብ፣ ያዕቆብ፣ ዮሴፍ፣ ሙሴ ናቸው። ወማዕፈ 10ቱ ክልኤቱ ሐዋርያት በ12ቱ ሐዋርያት ሥልጣን ወማዕፈ 70 አርድእት ላይካን በሚያገለግሉ በ72ቱ አርድእት ሥልጣን ወማዕፈ ነባቤ መለኮት ማርቆስ ወንጌላዊ ሐዋርያ ወሰማዕት በማርቆስ ሥልጣን እሊህ የኋላ ሊቃውንት ናቸው። አንድም ወንጌላዊው ነው። ነባቤ መለኮት አለ አንድነትን ሦስትነትን ተናግሯልና። ወንጌላዊ አለ ወንጌልን ጽፏልና። ሐዋርያ አለ ዙሮ አስተምሯልና። ሰማዕት አለ ሰማዕት ዘእንበለ ደም እንዲል በገመድ አንቀው ገድለውታልና። ወማዕፈ ክቡር ሊቀ ጳጳስ ቅዱስ ሳዊሮስ ክቡር በሚሆን በሊቀ ጳጳሱ በሳዊሮስ ሥልጣን ሳዊሮስን አነሳ እንግዳ ነውና። ወቅዱስ ዲዮስቆሮስ በዲዮስቆሮስ ሥልጣን ዲዮስቆሮስን አነሳ ብዙ መከራ ተቀብሏልና። ወቅዱስ አትናቴዎስ ወቅዱስ ዮሐንስ አፈወርቅ ወቅዱስ ቄርሎስ ወቅዱስ ጎርጎርዮስ ወቅዱስ ባስልዮስ በአትናቴዎስ በአፈወርቅ በቄርሎስ በጎርጎርዮስ በባስልዮስ ሥልጣን ወማዕፈ 318 ርቱዓነ ሃይማኖት እለተጋብኡ በኒቅያ ላውግዞ አርዮስን ለማውገዝ በኒቅያ በተሰበሰቡ ሃይማኖት በቀናላቸው በ318ቱ ሊቃውንት ሥልጣን ወማዕፈ 150 እለተጋብኡ በሀገረ ቁስጥንጥንያ ላውግዞ መቅዶንዮስን ለማውገዝ በቁስጥንጥንያ በተሰበሰቡ በ150 ሊቃውንት ሥልጣን ወማዕፈ 200 እለተጋብኡ በኤፌሶን ላውግዞ ንስጥሮስን ለማውገዝ በኤፌሶን በተሰበሰቡ በ200 ሊቃውንት ሥልጣን ወማዕፈ ክቡር ሊቀ ጳጳስ አባ እገሌ ወብፁዕ
ጳጳስን አባ እገሌ ክቡር በሚሆን በሊቀ ጳጳሱ በአባ እገሌ፣ ንዑድ ክቡር በሚሆን በጳጳሱ በአባ እገሌ ስልጣን ጸሐፊ የጊዜውን የዘመኑን ይጽፋል። መጸለይ ግን በተሾመው ነው። ወመአፈዚአየኒ ሀጥእ ወነዳይ ወምስኪን ከጸጋ ከመግባር ሀጥእ ምስኪን በመሆን በእኔም ቃል ይኩኑ ፍቱሃነ ወግዑዛነ ፍቱሃን ግዑዛን ይሁኑ። ወመአፉሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ሀዳስ ምዕናም ንጽሕት ጽእት ክብርት ጽንዕት ክብርት ልዩ ድህረ ወሊድ ቅድመ ወሊድ ድህረ ወሊድ ቅድመ ወሊድ ድንግል በምትሆን አምላክን በወለደች በእመቤታችን አማላጅነት አዲስ መስሪያ አላት። አዲስ መስሪያ አላት ባማረ ነገር ሁሉ ይመስላታልና። በዚህ በሸማኔ መስሪያ ድርና ማግ አንድ ይሆኑባታል። በሷም የመለኮትና የትስብእት ተዋሕዶ ተደርጎባታልና። አንድም ያች ሁሉን ሰብስባ ትይዛለች። በሷም ጌታ ሰማይን ከነግሱ ምድርን ከነልብሱ ይዞ አድሮባታልና። እስመ ቡሩክ ወምሉእ ስብሐተ ስምከ ቅዱስ ኦ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ክቡር የሚሆን የስምህ ምስጋና ፍጹም ነውና። አንድም ስምህ ለማሰር ለመፍታት ስሉጥ ነውና። ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።